የአውደ ዓመት ጥቅምና ጉዳት በኦቲስቲክ ልጆች ሕይወት። እንኳን ለ2018 የጌታችን የኢየሱስ ክርስቶስ የልደት በዓል መታሰቢያ በሰላም አደረሳችሁ። ልጆቻችሁ በገና በዓል ግርግርና የበዓል ምግቦች እንዳይረበሹ ይፈልጋሉ? ለወላጆች የተዘጋጀ ጠቃሚ ምክር። በዓሉ ለልጆ አስደሳችና ሰላማዊ እንዲሆን እነዚህ ነጥቦች ይተግበሩ። የተለያዩ ጥናቶች እንደሚያሳዩት ልጆቻችሁ አስቀድመው ዝግጁ እንዲሆኑ በተለያየ መንገድ መርዳት በጣም ጠቃሚ ነው። የመጀመሪያው በበዓሉ ቀን የሚመጡ እንግዶችንና የሚከናወኑ ነገሮችን በፎቶ በቪዲዮ አስቀድሞ በማሳየት የስሜት መረበሾችን በእንዲህ መልኩ መቀነስ ይቻላል። ሁለተኛው እንደሚታወቀው በበዓል ወቅት ከፍተኛ ድምፅና ግርግር ይኖራል። ይህ ደግሞ ለልጆች ምናልባት ከባድ ስለሚሆን ልጆ ሄዶ የሚያርፍበት ጸጥ ያለ ክፍል ማዘጋጀት በጣም ጥሩ ነገር ነው። ወይ ደግሞ ሴንሰሪ ኦቨርሎድ እንዳይሆን በጣም ይረዳዋል። በሶስተኛ ደረጃ ምንም እንኳን የበዓል ወቅት ቢሆንም የልጁን የምግብና የእንቅልፍ ሰዓት ሳይዛባ ወይ ደግሞ ሌሎችም የየዕለት ተግባሩ ሳይዛቡ እንዲቀጥሉ ማድረግ በጣም አስፈላጊ ነው። በአራተኛ ደረጃ ልጆች ሊሆን ስላለው ነገር አስቀድመው ካወቁ ራሳቸውን ለሁኔታው እንዲያዘጋጁ ስለሚረዳ ባለማወቅ ከሚፈጠር ጭንቀት ወይ ደግሞ መረበሽ በእጅጉ መቀነስ ይቻላል ማለት ነው። አምስተኛ በአገራችን በበዓል ወቅት በየሰፈሩ ሙዚቃዎች በጣም ጮክ ባለ ድምፅ ነው የሚከፈቱት። እንዲሁም ግርግሩ አለ፣ ዲም ላይቱ አለ፣ ጭሱ አለ፣ ጫጫታው አለ። ከፍተኛ የሆነ መረበሽ ልጆቻችን ላይ ሊፈጥር ስለሚችል ልጆቻችን እነዚህን አዲስ ለውጦች በጣም ከፍተኛ የሆነ ለውጥ መቋቋም ወይም በሁኔታ ውስጥ መረጋጋት እንዲችሉ የስሜት መቆጣጠሪያ መሳሪያዎችን እንደ ሴንሰሪ ቶይስ እነሱን የመሳሰሉ ነገሮችን በእጃቸው እንዲይዙ ማድረግ ወይም ደግሞ ከተቻለ ኖይዝ ካንስሌሽን የሚባል ሄድፎን አለ፣ እሱን ጆሮአቸው ላይ በማድረግ በእንደዛ በተረበሸ ሁኔታ ውስጥ የተሻለ መረጋጋትን እንዲይዙ ማድረግ ይቻላል። ይህ ደግሞ በጣም ለልጆቹ ሕይወት ጠቃሚ ነው። ስድስተኛ የመጨረሻው እንግዶች ወደ ቤት ከመምጣታቸው በፊት ለልጁ ምን አይነት አቀራረብ እንደሚያስፈልገው ወይም ደግሞ እንዴት ባለ መንገድ ከልጁ ጋር ኢንተራክት ማድረግ እንዳለባቸው ለሚመጡ እንግዶች አጭር የጽሑፍ መልእክት ወይም ደግሞ በስልኮቻችሁ አስቀድማችሁ ስለ ልጆቻችሁ ሁኔታ መናገር በልጁ ሕይወት ሊከሰት ያለን በበዓል ወቅት ሊረብሸው የሚችሉትን ነገሮች በእጅጉ ይቀንሳል። ምናልባት ይህንን አጭር የጽሑፍ መልእክት እንደ መነሻ እንዲጠቅማችሁ በኮሜንት ሴክሽን ላይ አስቀምጥላችኋለሁ። ያንን መጠቀም ትችላላችሁ። ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ ይሄ ጠቃሚ መልእክት ለብዙ ወላጆች እንዲደርስ ብዙ ጊዜ ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ሪፖስት አድርጉ፣ የምታውቋቸውን ሰዎች ሜንሽን አድርጉ። ይህንን በጣም ጠቃሚ መረጃ የሚተላለፍበትን አካውንት ፎሎ ማድረግ እንዳትረሱ አደራ እላለሁ።